ይሄን አደረጉብን። ከዚያ ደግሞ ምን ሆነ? ተመልሶ ኦሮሞ መጣና በአብይ በሚባል ዲስኩራም ተላላኪ ማራገቢያ አዟሪ መጣና ኢትዮጵያ እያለ ትግሬ ስለደነገጠ ኦሮሞና አማራ አንዱ ነው። ጥሩ ነበር። ጥምረቱ ሲመጣ እነገዱ አንዳርጋቸው ጠለፉት። የኛን ወንድሞች ከዞን ላይ ያሰሩና ወንጀለኛ ብለው 2 ዓመት ከምናምን አስረው ይሄን ዲያስፖራን ሁሉ ሸውደው እነገዱ አንዳርጋቸው የሚባል መሀይም የ11ኛ ክፍል መሀይም ስልጣኑን አውቀው ለኦሮሞዎች ሰጠው። ዱላ ቅብብል አረጉት። አሁን ደግሞ ትግሬ ሊመጣ ሊቀበል ሌላውን ዱላ ቅብብል አረገው። 400 ሩጫ። አማራ ግን አሁን ቆም ብለህ አስብ። 70% የሀገሪቱ ቁጥር ነው። ኦርቶዶክስ ያንተ ነው። ህንፃው ያንተ ነው። ምድራዊ ምጽአት ያንተ ነው። ልማቱ ያንተ ነው። አገሩ ያንተ ነው። እንጀራው ያንተ ነው። ሸማው ያንተ ነው። ጀግንነቱ ያንተ ነው። ቆም ብለህ አስብና አንዱን አማራ በሚል ሌላ ይሄን ሌባ የፋኖ መሪ ምታ ገበሬው ተነሳና ባረው። ከዚህ በኋላ ያለው ፋኖ ህዋትን ተሸክሞ የሚመጣ ስለሆነ ካንሰር ነው ብያችሁ ነበር። መቆረጥ አለበት ስላችሁ የዛሬ 9-10 ወር ሞታ ፋኖን ሰደበ ምናምን ትክክል ነኝ። ከዚህ በኋላ ያለው ፋኖ ትግሬዎችን ኤርትራኖችን ተሸክሞ የሚመጣ ነው ብያለሁ። ይሄው አያችሁት። አዲስ ነገር አለ? ምን ለውጥ አለ? ፋኖ ክልሉስ እየተዋጋ ምን ሆነ? ክልሉን አወደም። ትምህርት ቤት አትሄዱም ማለት ጭራሽ። ጣሊያንስ ምን አደረገ? ቀረጠ። የትግሬ መኪና ግን በዚች አጋጣሚ 2 ዓመት እየነገዱ ነው። ምርት ስለሌለ ነው። ከአዲስ አበባ የትግሬዎች አብሮ ስለሚሰሩ አይቀረጥም። አሁን ትግሬዎች ኤርትራኖች በተለይ ሚሊዮነር እየሆኑ ነው። ከዚህ ከአሜሪካ ሄደው ገንዘብ አላቸው። 80 ሙለር ገዝተዋል። ከጅቡቲ ያሉ በቃ ትግሬም ኦሮሞ ፈሪ ነው ምናምን ሲሉ ይፈራቸዋል። ኤርትራዊ ነን ሲሉት አሉ ፈሪ። ኦሮሞ እንዴት አለቃቸው? ኤርትራ አለቃው ነው ለኦሮሞ። ቅዘናን ብታዩዋቸው አሉ የኦሮሞ ደህንነት የኤርትራ ደህንነት ነው የሚያስቀዝነው እየኮረኮመ። አሁን ይመጡና አማራ ክልል እነሱን የሚያከፋፍሉ በቃ ገንዘብ ሰሩበት። 2 ዓመት ቢሊዮነር ሆኑበት። የአማራ ነጋዴስ እንደ ወርቁ አይተኑት ተበትኖ ወጥቷል። እንደ አበባው ደስታ ተባሯል። ሁሉም ከጥቅም ውጭ አድርጓቸው። ተመልከት። ያ ሁሉ ፎቅ እኮ የሁለቱ ትግሬዎች እንኳን ሌላ ኦሮሞም የለውም። የአዲስ አበባ ይሄንን ካልወረስክ ቪላ ቤታቸውን፣ ኮንዶሚኒየማቸውን፣ ንግዳቸውን፣ ኢንዱስትሪውን ካልወረስክ በአዋጅ በፓርላማ ካልወሰንክ 750 ሺህ የህወሓት አባልን በወንጀል ካልከሰስክ ያሸሹትን ገንዘብ 36 ቢሊዮን ዶላር ለማምጣት ከተባበሩት መንግስታት ጋር ካልሰራ፣ ከአሜሪካ ከጃፓን መንግስት ጋር ካልሰራ፣ ስዊድን መንግስት ጋር ተነጋግረ ካላመጣ ልኩለር ቤቱ ምኑ እዚህ ሀገር ያለውን በአሜሪካ መንግስት ከየትም ስላላመጣው ይዞ የተሸሸ ገንዘብ ስለሆነ ካልመለስ ከአብይ አህመድ በአዋጅ ባንዲራውን ህወሓትን የያዘ እንደ ናዚ እንደባለፈው ወሰነ መልሰ መፍታት አይደለም። አንተ ስትታረቅ ልትፈታው ኖ በህግ የወያኔን አርማ የያዘ የወያኔ ይሄ ቢጫ ይሄን የያዘና አርማውን ድርጅቱ ነው የሚጠራው። ኢትዮጵያ ውስጥ ከተገኘ ስቅላት። ባንዲራውን ደግሞ ኢትዮጵያ ምድር ላይ ያውለበለበ 20 ዓመት ምንም በቪዲዮ ከታየ ያን ሰው ይዛ 20 ዓመት ነው የሚጨምረው። ደግሞ ተንዘባዝቦ እንዲሞት እንደ ጀርመኖች መድፌ ነው የምትወገው። ይህን ቅማላም ተገንጣ እያበላን አንቀጥልም። እኔ ጠቅላይ ሚኒስትር መርፌ ነው የምወገው ቂጥቂጡን ጠቅላላ በ2 ሳምንት ለሃጩን አዝረብርቦ እንዲሞት ማለት ትቀብረዋል። ኢትዮጵያዊነትን የሚያደማ ነው። እንደዚህ አርጎ አብይን ካላረገ ወሬ ነው። አትመኑት። ጦርነት ብሎ እሱ ይሸሻል። እነሱ የተደራጁ ናቸው፣ መንግስት የነበሩ ናቸው። ኤርትራ እኮ ግብፅ አለች ከጀርባው፣ ሱዳን አለ እኮ ደደቡ አማራ፣ ጅቡቲ እኮ አለች፣ ይወረዋል። ሳውዲ አረቢያ አለች፣ ኤምሬት እያልክ ሳውዲ እኮ አለ። ጊጋንት የሆነ እኮ ሀብት ያለው አገር ነው። ይቃጥርባል የውጭ ጠላት ራሱ። ግብፅ ራሱ መጥቶ ይዋጋናል። ግብፅ ባይመጣ እንኳን ሌላ ህወሓት የምናሸንፈው ማን እንደሚመጣ ታውቃላችሁ? እንግሊዞች መጥተው ይዋጉናል። ጣሊያንና እንግሊዝ ወታደር አዋጣው ይመጣሉ። ብትማርከው ምንድነው ብትለው ነጭ ነኝ እንጂ እኔ ትግሬ ነኝ ነው የሚል፣ ኤርትራዊ ነኝ ነው የሚል። ለምን እናቴ ኤርትራዊ ናት ይላል። አይለቁንም ካላጠፉም። አፍሪካን ለመቀራመት አማራ መጥፋት አለበት፣ ኦርቶዶክስ መጥፋት አለበት ብለው የሚያምኑ ናቸው።
ስለዚህ አንተም ብሎ ፖለቲከኛ ያልከኝ ሰውዬ ታዲያ ለምን ተቀመጥክ እዚህ? እንት ማይም ፖለቲካማ ስለተመቸ ነው ስንት ሺህ ሰው ቁጭ ብለህ እዚህ የምትከሸከሽከው። ለምን ወጣ አትሄድም? ሀቅ ስለሆነ እኮ ነው። ፖለቲካ እኮ ነው ይሄ፣ ፒውር ፖለቲካ እኮ ነው ይሄ እኮ። ህወሓትና ሻዕቢያን በአየር ላይ እኮ የበተነ ነው። አሁን እኮ ኦሮሞዎች ቁጭ ብለው እየሰሙ እኮ ነው። ደህንነቱ ይሰማል፣ ጀነራሉ ይሰማል፣ አብይ ቁጭ ብሎ ይሰማል። ምን ከኔ እኮ ነው የሚወስዳል? ባለፈው ፓርላማ ላይ የተናገራት የኔ ንግግር ነው። ይሄ ሁሉ ጦርነት ከማድረግ 7 የማይሞሉ 10 የማይሞሉ የህወሓትና የሻዕቢያን መሪዎች 10 ሚሊዮን ዶላር መድቦ መምታት ብያለሁ። ያችን ቀላል ነው እኮ ብሎ መሀይም ስለሆነ መተንተን አልቻለም። ተመልከት፣ መጣ ጌዲዮን ጢሞቴዎስ። በኤርትራ እኮ ክፍለ ኢኮኖሚ ተይዞብናል። ጌዲዮን ደግሞ ምንም አልቀየራት። 6 ስቴትመንት የኔ ነው። እንዲሁ ምን አለ ኢዝና ወዝን ብትቀይረውስ? ጌዲዮን ጢሞቴዎስ ሲያዳምጥ ነው የሚያድረዋ። መጣና የኔን ፖለቲካ ጥሩ ነው መግለጫ እኮ መስጠት አለ። ጢሞቴዎስ መግለጫ መስጠት አይደለም መተግበር ነው። የውጭ ጉዳይ ሚኒስትር ነው ብለህ ወጥተህ ኤርትራ ክፍለ ኢኮኖሚ ይዞታል አለ መዋት። ሁለቱን ህግ አርቀቀህ ህግ አዋቂ አይደለህ። በጠቅላላ መውረስና ለተፈናቀሉ አማራና ኦሮሞ ሌሎች ኢትዮጵያውያኖች ማውረስ ነው። የአዲስ አበባን ፎቆች በሙሉ መውረስ ነው። ጀግና መሪ ማለት ይሄ ነው። ህወሓትና ሻዕቢያን አሳዶ ያለ ጦርነት አሳዶ መምታት፣ በራሳቸው ሰው ማስመታት። በቃ ለምን ትግራይ ይሞታል? ለምን ኤርትራ ህዝብ ይሄ ምስኪን ህዝብ ይሞታል? ለምን አማራ ይሞታል? ለምን ኦሮሞ ይሞታል? መንግስት እኮ ትልቅ ፓወር አለው። ብልጽግና ትልቅ ፓወር አለው፣ ገንዘብ አለው። እነዚህም በራሳቸው ደብረጽዮንን ትግሬ ትቀጥረለታለህ። ኢሳያስ አፈወርቂን ኤርትራዊ ጀግና ኤርትራዊ ያለ ትቀጥረለታለህ። 5 ሚሊዮን ዶላር ብትሰጠው ያነደዋል። ደቂቃ ያቆየው 5 ሚሊዮን ዶላር እኮ ብዙ ነው። ተንደላቋ አሜሪካ ሀገር መጥቶ ይኖራል። ዳሰት እኔ መሪ ብሆን ይሄ እኮ አልፎባል። አሁን ነቅተውባል። ይሄን አሁን ተደብቀዋል አሉ። ጫካ ሄደዋል፣ አያገኛቸው። ስለዚህ አማራ እየተንዘላዘልክ እዋጋለሁ ብትል ተዋጋ። ዘመነ የሚለውን የከተማ መጽ ካልክ ይሄንማ ይፈልጉታል። ሱዳን ውስጥ አሁን ተነጋግረው የመጡት ይሄንን ነው። ለምን ይመስላል? ዘመነ የከተማ መጽ ብሎ ይመጣ። እኔ የምለውን ነው ያ መሆን የነበረበት። አማራ ፋኖ አዲስ አበባ ሲቆጣጠር በህቡ ሲደበቅ ነበር። ዛሬ ግን ትግሬና ኤርትራ ነው ያለው። አመፁም እንዲነሳ የሚፈልጉ እነሱ ናቸው። ለምን? ኦነግ ሸኔ እነሱ ነው፣ ኦነግ እነሱ ናቸው። 100,000 ቲዲኤፍ ገብቷል። በረሃብ ሰበብ የትግራይ እናት አትገደልም። አዶናይ የሚሉት እንዲያላ ላየው መውልጨር አውቆ እኮ ነው። እሱ እኮ ብሔርተኛ ትግሬ ነው። የዘራፊ ልጅ እኮ ነው። ደቡብ ድረስ የሚሄድ ለምን? ደደብ ኦሮሞ ያውቅ ወጣቶችን ከነነዩ ጩፋ ጋር እንዲነሱ ነው። ሆ ብሎ ይነሳና ፋኖ የመጣ ነው ይመስል ዘመነ ካሴ መጥቶኛ ነው ይላል። አማራው ደግሞ አራምነ ዘም የመጡ ደግፍ ደግፍ ብሎ ትግሮች ይገባሉ። ሻዕቢያና ወያኔ ከመጣ በኋላስ ቆለጥህን ይሸለቅቅልሃል እየፈለፈለ። አንተን ደግሞ መቀሌ አይወስድም። ከዚህ በኋላ 3ኛ ጣቢያ ለምን ይወስዳል? ፋንድያ አማራ። ከዚህ በኋላ ደግሞ ለአንተ ነው የሚጨነቅ ትግሬ ሽጉጡን እየዋጣ ነው እዚያ የሚገነድል። ፋኖ የነበረው ይሄ ነበር ስትዋጋ ነበር በለው ጆሮ ልክ የዚያኔ ሽፍታ ምንጠር ብሎ የመጡ ጊዜ ሙልጭ አርጌን ጎጃሜ እንደመጣው አሁንም ፋኖ የተባለ በትግራይ ጦርነት የነበረ ምንሻ ማንም ይለቀማል። እችን ቆርጣችሁ ለአማራ ጀግና ህዝብ አሰሙልኝ። ለምንሻው ጀግናው ለፋኖ ለልዩ ኃይሉ አሁን ስራ ጦር ተደበቁ ንገሯቸው። ህዝባቸውን አድኑ። ከመጡ ልዩ ኃይል ይመታል። መከላከያ ውስጥ ያለ ይመታል። በትግሬ ይሞላል። ባንዳ እንደነዘመነ ያለ ባንዳ ይቀጥረዋሉ። በጎጃም ውስጥ እንደናስረስ ያለ ባንዳ ይቀጥላል። ሚኒስትሩ ነው። ከዚያ በኋላስ ግን ሌላኛው ገዱ አንዳርጋቸው ነው ቁጭ ልባል። ሌላኛው ሳልሳዊ ባዕድ ይመጣል። ከዚያስ በትግራይ እናት ላይ ራሱ እኮ ተናግሯል እኮ ጠበቃ ነኝ የሚለው ሰውዬ እኮ እኛ በትግራይ ላይ አርጓል ፋኖ ጄኖሳይድ ፈጽሟል ያለ ሰው እኮ ናዛ መሐመድ። እነዚህ ይመጡላል ሚኒስትሩ ነው።